እንዴት አድራችሁ ወይም አልፎ ለምታዩት እንዴት ናችሁ? በዛሬው የፍትል ስነኞች ፖስት ጠጋ ብለን የምናየው ነፍሱን ይማርልንና ከተወዳጁ ሙሉቀን መለሰ ዜማዎች ሄደች አሉ ከተሰኘው ላይ የተወሰደ ይሆናል። እስኪ ጥቂት ስነኞችን እንስማና እንመለስ። ትላንትና ማታ በደጅሽ አልፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጨኝ እኔ እንድንፈራፈር ከመልእክተኛው ማለው ገደቤስ የለችም ይለኛል ከደጃ ሳይደርስ። እንደሰማችሁት እንግዲህ መጀመሪያ ላይ በወደዳት ልጅ ቤት በኩል ሲያልፍ ልቡን እንደተነጠቀ ይፋ ያደርጋል። ትላንትና ማታ በደጅሽ አልፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር ይላል። ምስኪን። እንግዲህ እዚህ ላይ የደጇ አፈር ለመሆን እስከ መመኘት ያደረሰው መውደዱ ምን ያህል እንደከፋ ወይም ምን ደረጃ እንደደረሰ እናያለን። ያውም እኮ የደጇ አፈር ተሆኖም በመግቢያ መውጫዋ ትክክል ካልሆነ ተረግጦ መንፈራፈሩም ላይገኝ ይችላል። ለማንኛውም ከዚያ ይቀጥልና ከመልእክተኛውም አለው ገደቢስ የለችም ይለኛል ከደጇ ሳልደርስ። እነዚህ እንግዲህ ገና ሴልፎን ሳይመጣ የተፈተሉ ስንኞች ናቸው እና በዛን ጊዜ ምናልባት ላልደረሳችሁበት የወደዳችኋት ልጅ አካባቢ ትሄዱና አንዱን ልጅ ና እስኪ እንትና ከእነንትና ቤት እንትና እንጥራልኝ ብላችሁ የምትልኩትን የሰፈር ልጅ ስትመርጡ ጥንቃቄ ያሻው ነበር ማለት ነው። ልክ አሁን ሴልፎን አንዳንዴ ሲግናል አለው የለውም እንደሚባለው ድሮም ጥሩ ሲግናል ጥሩ ገድ ያለው መልእክተኛ ሲመለስ ልጅቷ የመጣች ነው ጠብቅ የሚላችሁ አለ። በአንጻሩ ግን ምንም ሲግናል ያልዞረበት ወይም ምንም ገድ የሌለው መልእክተኛ ደግሞ ልክ በእነዚህ ስንኞች እንደተገለጸው ከመልእክተኛውም አለው ገደቢስ እንዳለው ማለት ነው ይመለስና ስማ እንትና የለችም አሉ ብሎ የተስፋዎች መጣቸውን ይቆርጠዋል ማለት ነው። ለማንኛውም አሁን በሞባይል ፎን ቴክስት ኢንስታግራም ለምትጠቀሙ እኛ ትንሽ ቀደም ያልነው በመልእክተኛ በባለገመዱ የጎረቤት ስልክ ምናምን አስተርተን ነው ያለፍነው እና አሁን እንደው በቀላሉ እንደፈለጋችሁ ስትገናኙ ጊዜያችሁንና መቺነቱን አድንቁ፣ አጣጥሙ ላለሁ። ሰላም ሁኑልኝ።